ናችሁ ተከታታዮቻችን። ባለፈው በሰራነው ቪዲዮ ላይ የቀይ ስር ጠቀሜታን በተመለከተ ዘርዝረናል። ለተለያዩ አገልግሎቶች ቪታሚንስ እና ማዕድናት ያሉት በመሆኑ የበሽታ ተከላካይነት አገልግሎት የሚውል የአትክልት አይነት እንደሆነ በቪዲዮ ላይ ተገልጿል። ዛሬ ደግሞ ምን ንጥረ ነገሮችን እንደሚይዝ ቀይ ስር ላይ ምን ንጥረ ነገሮች አሉት፣ ይዘቱ ምን ይመስላል የሚለውን እናያለን። ቀይ ስር አትክልት በንጥረ ነገር የበለጸገ የአትክልት አይነት ነው። ቪታሚንስ እና ማዕድናት በምግብ መልኩ በምንወስድበት ጊዜ ምንጭ ሆኖ የሚያገለግል አትክልት ነው። ቪታሚን ሲን ያየን እንደሆነ የቪታሚን ሲ የበለጸገ አትክልት ነው። ሰውነታችን ከጉዳት በደረሰ ጊዜ የደከመ ህዋስን በመጠገን ጤናማ እንዲሆን የማድረግ አቅም ያለው ነው። ሌላው ቪታሚን ቢ9 ወይም ፎሌት የሰውነታችን ህዋስ ወይም ሴል የምንለው እድገት እና የማባዛት ሂደትን ጠቃሚ ነው ወይም ጤናማ እንዲሆን የማድረግ ችሎታ ያለው እንደሆነ። ሌላው ደግሞ ቪታሚን ቢ6 ለተለያዩ የሰውነታችን ክፍሎች እድገት ወሳኝ የሆነውን ቪታሚን ቢ6 ኮምፕሌክስ በቀይ ስርን በመመገብ የምናገኝ መሆኑን ልንረዳ ይገባል ማለት ነው። ሌላው በማዕድናትን የበለጸገ አትክልት ነው። ማዕድናት ላይ ፖታሽ የደም ግፊት ጤናማ የደም ግፊት እንዲኖረን የሚያደርግ ንጥረ ነገር ነው። ይህንም ይዘቱ ላይ የበለጸገ አትክልት ነው ማለት ነው። ሌላ ብረት የሚባለው ማዕድን ይይዛል። ብረት ከቀይ ስር እናገኛለን። ይህም ደግሞ ኦክሲጂን ከደም ጋር ጤናማ ዝውውር እንዲኖር የሚያደርግልን ነው ማለት ነው። ሌላው ማንጋኒዝ የሚባለው ማዕድን አለ፣ ንጥረ ነገር አለ። ይህ የአጥንትና የሜታቦሊዝም ሪያክሽን በሰውነታችን ላይ ጤናማ እንዲሆን በማድረግ ጠቀሜታ አለው። ሌላው የማግኒዥየም ማዕድን ወይም ንጥረ ነገር የበለጸገ ነው ማለት ነው የቀይ ስር። በዚህ ቀይ ስር የአጥንት እና የጡንቻ ጤንነት እድገት ጤናማ እንዲሆን የሚረዳ አትክልት አይነት ነው ማለት ነው። ቀይ ስርን መመገብ አዘውትረን ይኖርብናል። በሚቀጥለው ጊዜ ሌሎች እነዚህ ብቻ አይደሉም፣ ብዙ በቪታሚን እና በማዕድናት እንትን ያለ ነው። ለዛሬ ግን እነዚህ ያበቃሉ። አመሰግናለሁ።